አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ ይሄን የመሳይ ቤት ይዤላችሁ መጥቻለሁኝ። ስለዚህ ስለ ቤት ማወቅ የምትፈልጉትን ነገር በኮሜንትም እንደዚሁም ደውላችሁ ማወቅ ትችላላችሁ። እንግዲህ ይህንን ቤት እንደምትመለከቱት ፊኒሽንጉ እያለቀ ይገኛል። አሁን ደግሞ ኳርቲዙንና ቀለሙ እንዲሁም ደግሞ ሪቸት የሚለቀም አንዳንድ ይኖረዋል። ለቅመን ጨርሰን ደግሞ የምንለቅላችሁ ይሆናል። እስከዛ ይህን አካውንት አዲስ ነው እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳይረሳ። እንደምትመለከቱት ጽድት ባለ ዲዛይን እየተሰራው ገና ቤቱ አላለቀም። እንግዲህ ቀለሙም ተቀብቶ የምናሳያችሁ ይሆናል። ወሎ ኬሚሴ አካባቢ እንደዚሁም ደግሞ ቤት መከራየት፣ መሸጥ፣ መግዛት የምትፈልጉ እንደዚሁም ቦታ ማናገር ትችላላችሁ። ኮፒ ሊንክ እያደረጋችሁ እንግዲህ ቤተሰብ መሆን አይረሳ። በጣም ነው የማመሰግነው። ቤቱን እንደምትመለከቱት 150 ካሬ ላይ ያረፈ ቤት ነው። ስለዚህ ስለ ቤት ማወቅ የምትፈልጉት ነገር ደግሞ ካለ እንደዚሁም ቀደም ብዬ በተናገሩት ኮሜንት ላይም እንደዚሁም ማሳወቅ ትችላላችሁ። ሙሉ ቤቱን መለቅላችሁ ይሆናል ማለት ነው። እና እንደምትመለከቱት ሴራሚኩም ጽድት ባለ ሴራሚክ ተሰርቷል ቤቱን እና እቺ መግቢያ ናት። አደጋ ጊዜ መግቢያ ሴራሚኩን ጽድት ባለ ሴራሚክ ነው የተሰራው። እንደዚሁም የበሩ እንደምትመለከቱ ፏ ያለ ነው። ወደ 6 ክላስ ምናምን አለው። እንግዲህ ስለዚህ ስለ ቤት ኮሜንት ካላችሁ ጻፉልን። ሙሉ ቤቱን እንግዲህ ጽድት ባለ መልኩ አጠናቀነዋል። ሴራሚኩም እንደዚህ ነው የምትመለከቱት ነው። የበረንዳ ዲዛይኑም ጽድት ባለ ነው የተሰራው። እንግዲህ ይሄ የት ነው ለምትሉ ወሎ ኬሚሴ አምራች ወይም ደግሞ 02 ቀበሌ የሚባልበት ሰፈር ይገኛል። እንደምትመለከቱት ኪችን ናት። ሙሉ ሴራሚክ ናት። እንደምትመለከቱት ግድግዳውን እንደዚህ ኮርኒሶች ቻክ ነው የተጠቀምነው። ቤቱን አንፈልግም ብሎ ዲዛይን እና እንግዲህ ይሄ በሩ አልቆ ደግሞ ኳርቲዝ ስንት ያስፈልጋል የሚለውን ደግሞ ሙሉ እናስቀ